ሰላም ሰላም ጤና ይስጥልን የኛ ቤት ተከታታዮች እንዴት ሰነበታችሁ? ባላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁኝ። እንግዲህ በጣም ቆንጆና ቀላል የሆነ ልጆች በፍቅር የሚወዱት ለኛም ቀለል ብሎን የምንሰራው ቆንጆ የክሮክ ማዳም አሰራር ይዤላችሁ መጥቻለሁ ማለት ነው። በጣም የሚጣፍጥ ምግብ ነው። አብራችሁኝ ወደ አሰራሩ እንሄድ። እዚህ ጋር የቶስት ዳቦ ነው ያዘጋጀሁትኝ። የቶስት ዳቦ አዘጋጅቼ ከላዩ ላይ ክሬም ፍሬሽ የሚባል ያው ክሬም ነገር ነው የቀባሁት ማለት ነው። እና እናንተ ከፈለጋችሁ በቤታችሁ ቢሻሚል ሶስ ሰርታችሁ በቢሻሚል ሶስ መሰራት ይቻላል። እኔ ግን ነገሮችን ቶሎ ብዬ ቀለል አድርጌ ፍጥን አድርጌ ለመስራት ክሬም ነው የተጠቀምኩት፣ የወተት ክሬም ማለት ነው። እሱን ተጠቅሜ ነው የሰራሁኝ። አሁን እሱን ከላዩ ላይ ቀብቻለሁ ማለት ነው። በጎን ደግሞ ፎርማጅ ራፔ ቺዝ ማለት ነው። እሱን በወተት ዘፈዝፈዋለሁኝ፣ ምክንያቱም ከላይ ስላደረገው ከለሩ ቆንጆ እንዲመጣልኝ ማለት ነው። በጣም ነው የምትወዱት፣ ይጣፍጣል። ልጆችን በፍቅር ነው የሚወዱትና አንዳንዴ ሲደክመን እንደዚህ በቃ እንትን ስንል የፈጣን ምግብ ለእራት ይሆናል፣ ለምሳ ይሆናል፣ ለቁርስም ይሆናልና ቀለል ያለ ምግብ ሰርተን ማቅረብ እንችላለን ማለት ነው። አሁን እዚህ ጋር ክሬሙን ከቀባሁኝ በኋላ የዶሮ ስጋ አለ፣ እሱን ከላይ አድርጌ ከዛ በኋላ የቶስት ፎርማጅ አለ፣ እሱን ቺዝ ማለት ነው፣ እሱን አደረኩኝ ማለት ነው። ቺዙን አድርጌ ከጨረስኩኝ በኋላ መልሼ ከላዩ ላይ የቶስትን ዳቦ እሸፍነዋለሁ ማለት ነው። ከሸፈንኩኝ በኋላ በጎኑ ያው እንግዲህ ቺዝ የደቀቀ ቺዝ በወተት ዘፍዘፍ ያለውኝ ማለት ነው ፎርማጅ፣ እሱን ከላዩ ላይ ደግሜ ክሬም ፍሬሽ ከቀባሁኝ በኋላ እሱን አደርግበታለሁኝ። ምክንያቱም ፎርኖ ሲገባ ሲበስል ከለሩ በጣም የሚያምር ከለር ያመጣዋል። ለዛ ነው በወተት የምዘፈዝፈው። የወተቱ እሳት ሲመታው ከለሩ ያምራል ማለት ነው እንጂ እንዲሁ እሳት ዘፈዝፎ ከላዩ ላይ መነስነስ ትችላላችሁ። እንደምታዩት ቺዙን ኮተቱ ላይ ጭምቅ እያደረኩኝ ነው የምነሰንሰው ያለው። በጣም ነው ረጠብ ብሎ ለስለስ ብሎ ቺዙ ራሱ እንትን ብሏል። ኮተቱ ጋር ስለተያዘ የሆነ በቃ እንትን የሚያደርገው ቆንጆ የሆነ ነገር ሆኗል። እንደዚህ ነስንሴ ከጨረስኩኝ በኋላ አሁን ወደ ፉርኖ ከተዋለሁኝ ማለት ነው። በ180 ዲግሪ ብዙ ደቂቃ አይፈጅም፣ ቢያንስ አንድ 7 ደቂቃ ካበሰል ነው በቂ ነው። ምክንያቱም ዳቦም የበሰለ ነው። ትንሽ ብቻ ከላይ ያለው ቺዙ እንትን እንዲል ማለት ነው፣ ቀላ እንዲል ማለት ነው የምናደርገው። ከዛ በኋላ እዚህ ጋር እንቁላል እየጠበስኩኝ ነው ማለት ነው። እንደዚህ ቢጫው ሳይፈርስ እንደዚህ ነው መሰራት ያለበት። ምክንያቱም ክሮክ ማዳም ከእንቁላል ጋር ነው የሚበላው። ነገር ግን ክሮክ ሚስዮን ሰርቻለሁኝ የዛሬ አመት ነው ምናምን፣ እዚህ ቪዲዮ ላይ ያለ እሱ ያለ ፎርማጅ ነው የሚበላው። እና እንግዲህ
ዳቦ ቶስቱ እንደዚህ በሚያምር መልክ ቆንጆ ሆኖ ከለሩ የሚያምር ቀይ ያለ ሆኖ ወጥቷል ማለት ነው። አሁን እዚህ ላይ እንቁላሎቹን እደረድራለሁ ማለት ነው። በነገራችን ላይ ይሄ ቢጫውን እንቁላል የማትወዱ ሰዎች ማለት ነው ማለት ሲበስል የምትወዱ ሰዎች ገልበጥ ማድረግ ትችሉና ቢጫውን ከመጥበሻው ላይ ስታረጉት ትንሽ በሰል ይላል። ከዛ በኋላ ማውጣት ትችላላችሁ። እኔ ግን ስለምወድ እንደዚህ ስለለመድን ቢጫው ሳይበስል ብዙ ስለለመድን በጣም ነው የሚጣፍጠው ከዚህ ጋር ሲበላ ማለት ነው። እንዴት እንደሚያምር አያችሁት? ከለሩ እንቁላሉና ከዳቦ ጋራ በጣም ነው የሚያምረው። ሞክሩት ውዶቼ፣ በጣም ነው የሚጣፍጠው። እኛ ሞክረን በልተን ከሰላጣ ጋር በእውነት በጣም ነው የሚጣፍጠው። ሁልጊዜ የበቃ የቤታችን ስፔሻል ምግብ ነው ማለት ይቻላል። ቀለል ያለ ልጆች በፍቅር የሚወዱት ምግብ ነው። እንግዲህ ቪዲዮን እንደወደዳችሁት ተስፋ አደርጋለሁኝ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ሰላም ሆኖልኝ መልካም ጊዜ ባይ